ነበር የሚመስለኝ። አላቅም እና ሀቢባ ልንገርሽና ሉጣኔ ታስተምራለኝ ምንድነው አሁን ከእሷ ይኸውልሽ ብዬሻለሁ ፍርድ ቤት ገብታ ከመታሰሯ ከ20 ቀን በፊት እኔ እሷ ቤት የለሁም። አሁን በየቲክቶኩ ሩት ናት ያሳሰረችኝ እሷ ናት አንደኛ ተከሳሽ። ኢቭን ቪዲዮ የሰራብኝ ሰው አለ። እሱንም ሰውን በቅርቡ ከሰዋለሁ። ቪዲዮ ሰርቶብኛል። በድምፁን ምኑን ማቀው የሃውስ ሜድ ሰራተኛ ናት ግን ከሳኛለች ማለት እሷ ቪዲዮ ሰርታብኛለች። በፎቶ በጓደኞቼ ፎቶ አርጋ እንትን ብላኛለች። ቪዲዮ ሰርታብኛለች ግን ቀኑን እየጠበኩኝ ነው ለሷም ማለት ነው። እንደዚህ ማድረግ የለባትም። እርግጠኛ ያልሆንሽውን ነገር እዚህ ጋር መታችሁ አታውሩ። በቃ ጥሩ ነገር ይሰራል ሰው አዎ ሊሰራም ይችላል ላይሰራም ይችላል። ዝም ብላችሁ አታውሩ። እኔ እሷ ከገባች በኋላ ብዙ ታሪክ ስለሆነ የሰማሁት። እሺ ከእሷ ጋር በሰራሽበት 1 ዓመት ውስጥ ምን በጎ ስራ ስትሰራ ይተሻታል? እኔ አላቅም እንዳትጠይቂ። እኔ አላቅም ምክንያቱም ከእሷ ጋር አይደለም የምኖረው። በጣም ስለምትጮይ እኔ ከአንቺ ጋር አልኖርም ነው። ሶሻል ሚዲያ ላይ ስትናገር ሰምተሻል ሊሆን ይችላል። እኔ ጩኸት ምናምን አልወድም። በጣም ነው የምትጮኸው፣ በጣም ነው የምትበሳጨው። ስለዚህ እኔ ከእሷ ጋር አልኖርም። ከኔፓሊያው ጋር የምኖረው የነበረው አኮሞዴሽን ነው። አኮሞዴሽናችን አድሊያ፣ እሷ የምትኖረው አሟጅ። ለበዓል ምናምን እሄዳለሁ። ከዛ ውጭ እኔ ከእሷ ጋር የሚለኝ የለም። ኤጀንትም ነበረኝ አለች። ኤጀንትም እንደሌላት ነው እኔ መጨረሻ ላይ የሰማሁት። የኤጀንቷን ባለቤት ከኔ ጋር ነበር የተከሰሰችው። እሷ ደግሞ 4500 ዲናር ተበድራኛለች ብላን የከሰሰቻት። እኔ ደግሞ 335 100 ግራም እንትን ምንድነው ይሄ ሂውማን ሄር 335 ባንድል ማለት እሷ ራሷ አስገብታ አታውቅም ሳሎኗ ማለት ነው። እሱን ሰርቃኛለች አለች። ምክንያቱም ከስተምሮቼ ሪዘርቭ ስለሚያስቀምጡ ከስተምሮቼ ሄደው ወስደዋል ከሳሎን እና ሩት ነች የሰረቀችው በሚል ከነገረኝ ሄጄ ልንገርሽ ፖሊስ ስቴሽኑ ሰማሃች ፖሊስ ስቴሽን ተከስሼ ሄጃለሁ። ቅርብ ጊዜ ነው። እኔም ራሱ በጣም እየዞርኩ ነበር። እሷ ከሳኝ ማለት ነው። እንደዚህ ዝም ብላ አይደለም እያወራች ያለችው። ከገባች በኋላ እኔ 2020 አሁን በዛኛው ዓመት ከሳኛለች። ከዛ ቤቴ በታ ደግሞ ወርቅ ሰርካለች ብላኝ እሱንም እዚህ ሁራ ፖሊስ ስቴሽን እንደውም ማንም አያስወጣሽም ተብሎ ከዛ ካሜራውን ምናምን ቼክ ሲያደርጉ ነፃ ነኝ። ሰው ዝም ብሎ ነው የሚያወራው። ሩት ነች ያስገባችኝ፣ ሩት ነች እንደዚህ ያደረገችኝ። እሷ ናት አንዴ ሰርተፍኬት ተሰርቷል ብላለች። ደግሞ የሆነ ቲክቶክ ላይ ሰርተፍኬት ተሰጥቶኛል ያስገባችኝ ሩት ነች ብላለች። እኔ አሁን ከደሙ ንጹህ ነኝ። ኬዝ ነምበር ቢኖርሽ ያው ስለ አረብ ሀገር በደንብ ስለምታውቂ ሰው ኬዝ ነምበር ሲኖረው መሰለኝ የሆነ ኬዝ ራን ማድረግ የሚችለው። እኔ ደግሞ ኬዝ ነምበር የለኝ። ኬዝ ነምበር ሳይኖረኝ እንዴት ነው ልከሳት የምችለው? እኮ እኔ ጥያቄ የሆነብኝ አንቺ ንጹህ ሰው ከሆንሽ ሩትዬ ለምን አልከሰስሻትም? አንድ ሰው አንገቴን አንቆኝ በጥፍሩ ቧጭሮኝ አልተውም። እኔ ከሳት የዛ ዕለት ላረግ ነበር ልንገርሽ። እኔ ይኸውልሽ የዛ ዕለት ልክ ያነቀችኝለት ጓደኛ እንደውም በቃ ልምታት አለች ሄዳ በጣም ተናዳ ማለት ነው። አንገቴ ተቧጭሯል፣ መታኛለች፣ አንቃ ማለት ነው አፍናን የያዘችኝ። ጌታ ነው የምልሽ የምሬ። እና ጓደኛ እንደውም ልሂድ አለች። ከሄድሽ መኪና ከፍቼ ነው የምወድቀው አልኳት። ለምን እሷም የልጆች እናት ናት። በእኔ ምክንያት የሆነ ነገር ውስጥ እንድትገባ ስለማልፈልግ። ጥሩ እሺ፣ ሩትዬ ማስረጃሽን እንድትልኪልኝ ያንን የቀዳሻትን ቁጥርሽን ለሶፊ ከአንቺ በላይ ላለችው ሶፊ እህቴ ናት፣ ሞዴሬተሬ ናት፣ ላኪላትና አሁን ትልክልኛለች። ሀቢባ ነኝ ብዬ ቮይስ አደርግልሻለሁ። ሀቢባ አንዴ ከፈቀድሽልኝ ፕሊዝ፣ አንድ ብቻ የምጠይቃት ጥያቄ ያለን። መጀመሪያ ሌሚ ሪሲቨር ነምበር ፈርስት ፕሊዝ። ኦኬ ቴንክ ዩ። ላኪልኝ ለሶፊ ፎሎ አድርጊያትና ቁጥርሽን ጋር 11 ወር ደግሞ ስትከለክልሽ ለምን አልከሰስሽም? ቆይ አንዴ ቁጥሯን ትላክልኝ። ስትመለስ ቁጥሯን ልክ ሄዳለች እንጠይቃታለን ለምን 11 ወር ያለ ደሞዝ እንደሰራች። ልክ ያለው እሺ፣ እዛው ፀጉር ቤት ነው የምትሰሪው ወይስ ፀጉር ቤት ቀየርሽ? አይ ይሄ ህግ ያዘው ነገር ምንም ነገር ማድረጋችን። ኦኬ ምንም ተዘግቷል ብዬ ነው ማስበው። አላውቅም
ተዘግቷል መሰለኝ። እኔ አሁን የምሰራው ሌላ ቦታ ነው። እንትን አንቺን ከምትሰሪበት ቦታ ላይ ነው ያመጣችሽ ማለት ምን ከምትሰሪ አንቺን ኬት አምጥታ ነው የቀጠረችሽ? ከኢትዮጵያ አይደለም ያመጣችን ብለሽኝ ነበር። እኔ ከኢትዮጵያ አይደለም የመጣሁት ከባህሪን ከሌላ ሳሎን። ኦኬ እሺ። ሌላ የምጠይቀኝ ጥያቄ አለ? ሀና ነው ያመጣኝ ፈልገው። እኔ ግን ቆይ ሀይልልሽ ነው አንዴ ቁጥርሽን እየላከችልኝ ነው። ሀናን ጥያቄ አለኝ ብላ ነበር። ሰላም ሀቢባ ነኝ። እሺ ሰላም እንዴት ነሽ? ጥያቄ አለኝ ለአንቺ ፊዶ ማይንድ። ያ ኦኬ ጠይቂ። እሺ አንቺ ተቀጥረሽ ከሌላ ቦታ ነው አይደል የመጣሽው ልትሰሪ እሷ ጋር? አዎ 2 ዓመት 4 ወር ሰርቻለሁ እሷ ጋር። ስንት ዓመት? 2 ዓመት ከ4 ወር። እሺ 2 ዓመት ሙሉ ስትሰሪ ማለት ነው። እንደ እውነት እናውራ፣ ጥፋቷ እንደዛ ሆኖ አላጠፋችም እያልን አይደለም። 2 ዓመት ሙሉ አንቺ እኔ አሁን አንድ ቦታ ተቀጥሬ ስትሰራ ተመችቶኝ ነው አይደል የምሰራው? ልጠይቅኝ የፈለግሽው ነገር ግልጽ ታደርጊ። ሌላ ታሪክ ውስጥ አሁን እኮ ስለሷ ካን ዩ አንሰር ዲስ ፕሊዝ። ስለሷ የምትጠይቅኝ እኔ አብሬያት የማድር ከሆነ ነው። አብሬያት አላድርም። ምን ይገናኘው ነው እሷ ጋር አይደል? 2 ዓመት ቀላል ነገር አይደለም። ፕሊዝ ጠይቅኛ። ጥያቄሽን ግልጽ አድርጊው። እኔ አይገባኝም። ኦኬ 2 ዓመት ሙሉ ስትሰሪ አንቺ እሷ ጋር ማለት ነው ኤልሳ ለአንቺ እኔ አሁን አንድ ሰው ካልተስማማኝ እንኳን 2 ዓመት አይደለም አንድ ወር አልሰራም አይደል? 2 ዓመት ነው እየተናገርሽ ያለሽ አይደል? እኔ ደግሞ አሁን ሳስበው ለእኔ ጥሩ የነበረችው ደሞዜ ስለማሰጠኝ ነው። አሁን ቆይ እሺ 2 ዓመት ሙሉ እስኪ መጥፎውን ነገሯና ጥሩ ነገሯን አውሪ እስኪ ጥሩ ነገሯን ነገር በቂ ነው። ሌላ የፈለግሽው ነገር አለ? 2 ዓመት ጥሩ ነገር ትሰራለች አትሰራም ነው የፈለግሽው ወይስ ምንድን ነው የፈለግሽው? 2 ዓመት ሙሉ አንቺ እዛ ቤት ስትሰሪ ማለት ነው ዝም ብለሽ ስትሰሪ አልነበረም። አሁን እየተደባበቅን አይደለም እኮ የምናወራው አይደል? ምንድን ነው የምንደባበቀው? በቃ ይኸውልሽ 2 ዓመት ሙሉ ስትሰሪ አንቺ አሁን ኤልሳ ዕዳ አለባት፣ የአንቺ ብር አለባት። ኦፍኮርስ 11 ወር ከ17 ቀን ሳወራ አልሰማሽም? እሺ ማስረጃ ታመጫለሽ? ሀናንዬ በክርክር ማስረጃ ክርክር አናርገው። ይኸውልሽ ተበድለናል የሚሉ ሰዎች ሲመጡ ከተከራከርናቸው እኛ የኤልሳ ወገን ነን ማለት ነው። እኛ የሁሉም ወገን አይደለም። አንቺ ጋር የመጣ ነው ለፌር ነው አይደለም? አቢባ ከሞን 2 ዓመት አንድ ሰው ሲሰራ አንድ ቦታ ዊናት ኢግኖር አይደለም እንትኖች አይደለንም። ያ 2 ዓመት ከ4 ወር ሰርታ ከ2 ዓመት ከ4 ወር ላይ የ11 ወር ደሞዝ አልተከፈለኝም አለች። ጸባችን የነበረው በደሞዝ ምክንያት ነው አለች። ኦኬ እሺ፣ ለዚህ ደግሞ ማስረጃ እንድትሰጠኝ ቁጥሯን ተቀብያለሁ። ስፔሻሊ ደግሞ ማስረጃውን ፈልገው ጉሮሮዬን አንቃኝ ቧጭራኝ ቮይስ አድርጊያታለሁ፣ ቀድቻታለሁ፣ ግን አልከሰስኳትም። ከእሷ በፊት የገባችው ልጅ ክስ ስለበዛባት አይታ ሩት አብራት የምትሰራ ፀጉር ቤት እሷ ጋር 2 ዓመት ከ4 ወር የሰራች አልከሰስቻትም ብላለች። ለምን አልከሰስሻትም ብዬ ጠይቄያታለሁ። ማስረጃ እጅሽ ላይ እያለ ለምን አልከሰስሻትም ታለ ሶ ማስረጃዋን ትላክ። ማስረጃዋን ሳትልክ ቀድመን ጃጅ የምናደርጋት ከሆነ እኛ ፌር አንሆንማ አይደል? ምንም አይነት ማስረጃ ጥያቄ ነው፣ ጀጅ አይደለም ጥያቄ ለበኋላ ማጠቅም ማለት ነው። ያው ግዴታ ነው። 2 ዓመት ግዴታ ኢቭን መንግስት ራሱ ያስገድድሻል። 2 ዓመት ከጨረስኩ ማንም ሰው አያስገድደኝም። በኮንትራት አይደለም አይደል? ኦፍኮርስ ኮንትራት ነው። ለምንድነው ኮንትራት የማይሆነው? እሷ ጋር ሲመጣ ነው ኮንትራት የማይሆነው። እሺ በምንድን ነው እሷ የከሰሰችሽ? አም ሶሪ እኔን የከሰሰችኝ የነበረው አሁን ከገባች በኋላ ነው። እንደውም እንደዛ ስታረግ ሄድኩኝ እና ልከሳት ብዬ መጀመሪያም ነግረንሽ ነበረ፣ ለምን ኬዝ ነበር አልከፈትሽም ብለውኛል። አንቺ እስር ቤት ገብተሽ አታውቂም? ከሰሰችሽ በምን እንደሆነ ከረሳሽ ላስታውስሽ። ወርቅ ቤቴ መታ ሰርቃለች ብላ ከሳሽ። ካሜራ ታይቶ እንዳልሰረቅሽ ስትታወቂ ነፃ ተለቀቅሽ። ሁለተኛው ከሰሰችኝ ብላለሽ። ሁለተኛ የከሰሰችኝማ ፀጉር ቤት ሄደው ሪዘርፍ ፀጉር ያላቸው ከስተመር ሪዘርፍ ፀጉር ያላቸው ከስተመሮች ያስቀምጣሉ። ወሰዱ። ያንን ሲወስዱ ሩት ነች ገብታ የሰረቀችው ብላ አለች። እሱም ታየ። ከዛ ተለቀቅኩኝ። ያው ካሜራ ስላለ ችግር የለም ልልሽ ፈልጌ። ኦኬ ፀጉር ቤት ውስጥም ሂውማን ሄር ሰርቃለች ብላ ከሳሽ። ካሜራ ሲታይ እንዳልሰረቅሽ አንቺ እንዳልሆንሽ ሲታወቅ ነው የተፈታሽ።
አልታሰርኩም። የዛ ዕለት ሙሉ ቀን ዋልኩኝ። ስለዚህ ዋስ ነገር ፈለግኩኝ። ዋስ ስፈልግ ማንም ቢመጣ አያስወጣሽም ሲሉኝ 995 ደወልኩ። 995 ማለት ሌበር ኦፊስ ማለት ነው። ሂውማን ትራፊክ ነገር ነው መሰለኝ። ስለዚህ እነሱ መጀመሪያውኑ ኮምፕሌን አድርጌያለሁ። ፓስፖርቴን ይዛ ስለነበረ ኮምፕሌን አድርጌ ስለነበረ ነው እነሱ ጋር ልደውል የቻልኩት። ምክንያቱም ኢትዮጵያ መጥቶ ያስወጣኝ አይቻልም አሉ ፖሊሶቹ ማለት ነው። ሴት ፖሊሶች ነበሩ። አይቻልም ሲሉኝ ደወልኩኝ። ስለዚህ እሷ ልጅ ኬዝ ነምበርም የላትም ኬዝም የላትም ፓስፖርቷንም እኛንን የወሰድ ነው ብሎ መልሱን ሰጧቸው ማለት ነው። ስለዚህ የዛኔ ወጣውኝ ማለት ነው። እሺ ስለዚህ ያንቺን ፓስፖርት የሰጠሽ ሌበር ኦፊስ ነው 995 በባህሬን እዚህ ኢማራት 884 እንደምንለው እናንተ ጋር ደግሞ 995 ነው ሌበር ኦፊስ። ተቋርጠሻል። ስልክ ነው። እሺ እኔ ያልገባኝ ነገር ኤልሳ በጣም ስማርት ናት። ካሜራ እንዳለ እያወቀች እንዴት አንቺን ሰረቅሽ ብላ ትከስሻለች? ለምን መሰለሽ እኔ የወጣሁት በ11 ማለት እኔ የወጣሁት በ2024 እሷ የከሰሰችኝ 2025። ስለዚህ እስር ቤት ውስጥ ሆና ነው የከሰሰችኝ። ገብቶሻል? ለምን ግርግር ስለምትወድ ነው። ግርግር ነገር ትወዳለች እና ደግሞ ሰው ሲጉላላ ደስ የሚላት አይነት ሰው ናት። ያው እስከ ኖሬ አብሬያት ስለማቅ ማለት ነው። እሺ አብረሻት 2 ዓመት ከ4 ወር እንደሰራሽው መጠን ትንሽ ታውቂያታለሽ ብዬ አስባለሁ። አንድ ሰው መጥፎ ጎኗን እንደነገርሽ ሁሉ ጥሩ ጎን አንድ ሁለት ልትነግሪኝ ትችያለሽ? በ2 ዓመት ከ4 ወር ውስጥ ያየሽባትን መጥፎ ጎኖች ነገርሽን። ጥሩ ጎን አላት የምትይው ልትነግሪኝ ትችያለሽ? ጥሩ ጎን አላት እኮ ትረዳለች፣ ሰዎችን ትረዳለች። እንዲሁም የሆነ ሰው የሆነ ነገር ሆኖ ሄጄ ነበር ባይ ሚስቴክ። እኔ እንደውም መሄድ የለብኝም እሷ ይዛኝ ሄዳ ለሆነ ሰው ፈርሜ መጨረሻ ላይ ግን ተጸጽቻለሁ። ያቺ ልጅ መታ እኔን በውስጥ መስመር ሰድባኝ ነበረ ልጅቷ ማለት ነው። ያው ለዛ ነው እኔ አሁን ስለሷ ምንም ማውራት አልፈልገው እዚህ ሶሻል ሚዲያ ላይ በተለይ ምንም ነገር ማውራት አልፈልግም። የሆነ ሰዓት ላይ ማዳሜ ነበረች። የሆነ ነገር ተፈጥሮ ክስ መሰለኝ ተፈጥሮ እኔ እንድመሰክር ነው ሄጄ እኔ ምስኪን ሄጄ ፈረምኩ። ስፈርም እኔ ደግሞ ልጅቷ በቴሌግራም ገብታ ሞለጭ አርጋ ስትሰድበኝ ማላቀው ነገር ነበረ። ልጅቷንም መጨረሻ ላይ ይቅርታ ጠየኳት። ምክንያቱን አላቅም መጀመሪያ የሆነውን ነገር በግልጽ አላቅም ነበረ። ስለዚህ ተጎጂ ሰዎች ስላሉ ኤልሳ ጥሩም ነገር ትሰራለች፣ መጥፎም ነገር ትሰራለች። እኔ በሁለት ጎን ነው ማያት። ያው ሁሉም ሰው እንደሆነውላ ማለት ነው። እሺ ሩት እናመሰግናለን። ላኪልኝ ማስረጃውን። ጠይቁኝ ጥያቄ ከሌለ የለም። የሆነች ልጅ ውሸታም ብላሽ ነበረ። ስስባት አልገባችም። እውነተኛ ሰው ብትሆን ገብታ ከአንቺ ጋር ትነጋገር ነበረ። ቴሌግራም ሆሎ ያላት ልዩ የምትባል ልጅ ውሸታም ብላ ስጽፍ ኢንቫይት አደረግኳትኝ። ጋይስ ቤቱ በነፃነት ገብታችሁ መናገር የምችሉበት ነው። ገብቶ የሚናገረው ሰው የዋሸ ከሆነና እናንተ እውነቱ የምታውቁ ከሆነ ኢንቫይት ሳረጋችሁ ካልገባችሁ እናንተ ናችሁ ውሸታም ለኔ። ኢንቫይት አድርጊያችሁ ካልገባችሁ እናንተ ናችሁ ውሸታም ለኔ። ሩት ማስረጃ አለኝ ያልሽውን ልልክልሽ እችላለሁ። ያልሽኝ ዋትሳፕ ላይ ላኪልኝ ሀቢባ ነኝ ብዬ ቮይስ አድርጌልሻለሁ። እሺ አሁን አንቺ ቴሌግራም ካለች ኤልሳ ላይ ቂም አለሽ ማለት የሆነ በሰዓቱ ማድረግ የምትፈልጊው ነገር ማታረጊው ነገር የለም። በዛ በጣም አዝኝ ይባል ነበረ። ያው ከእምነቴም አንጻር ግን ትቼዋለሁ። ማለት ማድረግ የምፈልጋቸው ነገሮች ነበሩ። ተሳሳት አይደል? ሰውናት ተሳሳተች፣ ተቀጣች፣ እስር ቤት ገባች፣ ህይወቷ ቆመ። አንድ ሰው እስር ቤት ሲገባ ውጭ ያለውን ህይወቱን ቀጥ አድርጎ ነው የሚያቆመው። እና ነፃነት ማለት በጣም ያው እኔ ደስ የሚለኛል። ሶሪ በእኔ ጉዳይ ስላልሆነ የገባችሁ አያገባኝም። ለምን እዛም አውርቻለሁ አውቃለሁ። 22 ፓስፖርት ነው የተገኘው ነው የተባለው። በሰዓቱ 22 ፓስፖርት ሲገኝ የሆነ ሰው ፕሊስ ሩት የማዳምሽን ስልክ አለኝ። እኔ ከኤልሳ ጋር ተጣልቼ እንደወጣውም አያውቁም። እነዛ ሰዎች አስተርጓሚ ናቸው።
ሲጠይቁኝ እኔ ወዲያውኑ እንትን አለ ምን ሆና ነው ስል ተይዛ ነው። መያዟን እንኳን ያወቅኩት ጓደኛዬ ቤት ሆኜ ነው። እኔ ከ20 ቀን በፊት ወጥቻለሁ። ህግም ያውቀው ነው። ከ20 ቀን በፊት እሷ ፍርድ ቤት ሳትገባ ችሎት ላይ ሳትቀርብ እኔ ከ20 ቀን በፊት እሷ ቤት ውስጥ የለውም። ግን እያሉ ያሉት ሩት አስገባች ነው። ጭራሽ የማይገናኝ ነገር። እኔ ከ20 ቀን በፊት ወጥቻለሁ። ደሞዙንም ምንድነው ደሞዙንም የ7 ወሩ ልትሰጠን የመጣችሁ ቅድም ስታወራ ነበርና ደሞዙንም የ7 ወር ልትሰጠኝ የመጣችሁ እኔ ከጓደኛዬ ጋርም ከፓስተርም ጋር ነው የተቀበልኩት። ልትሰጠኝ የመጣችሁ እሷ ምን ታደርግልሻል? ቪዲዮ ቀርጻ ሄደች። ወዲያው በጣም ነው የተሰደብነው። ወዲያው እነሱ ምንሽ ስለሆኑ ነው ምና በጣም በቃ ማለት እንዴት ነው በሙስሊም ሼክ አለ በክርስቲያን እናባሉ ያው በጴንጤ ደግሞ ስቴጂ ፓስተር አለ። እነሱ እሷን ሁሉ ሰድባት ማለት ነው ምንም በሌሉበት። ምክንያቱም እኔ በሰው ፊት መቀበል ስለምፈልግ ነው ሰው ይዤ ሄድኩት። በእሷን የላከችው እሷ ራሱ ሮንግ ሰው ነች። አሁን ዊግ ሂውማኒየር ሊወስዱ ሲሄዱ እቃዋን እንዳለ ፓክ አርጋ ከሳሎን አውጥታለች። ስለምን እቃ ነው እያወራች ያለችው? አሁን ገብታ እቃዋ ይወሰዳል ምናምን ኤቭሪቲንግ። ጠየቁሽ እኮ ሌላ የኔ ጥያቄ በአንቺ ምክንያት አይደለም የታሰረችው። ግን 2 ዓመት ከ4 ወር ፀጉር ቤቷ ተቀጥረሽ እንደመስራትሽ በዓል አብራችሁ በልታችሁ ጠጥታችሁ እንደማክበራችሁ አንቺ ቅርታ ይገባታል፣ ይበቃታል፣ ትውጣ፣ ትሂድ፣ ለልጆቿ ህይወቷን ትቀጥል ብለሽ ታስቢያለሽ? እንደኛ ልድገምልሽ? ምን አልሽኝ ሀቢባ? ልድገምልሽ ማሪ። 2 ዓመት ከ4 ወር እሷ ጋር እንደመስራትሽ መጠን ጥሩም መጥፎም ነገር እንደማሳለፋችሁ መጠን 2 ዓመት ከምናምን እስር ቤት የቆየችው የባህሬን መንግስት በቃ ብሎ ወደ ሀገሯ ሚልካት ከሆነ ህዝቡ ይቅርታ በሰላም ልጆቿ ጋር ንብረቷን ይዛ ሄዳ ህይወቷን ትቀጥል የሚለውን ሀሳብ ታስቢያለሽ? እንደኛ ኧረ እኔ ችግር የለብኝም። እኔ ምንም ችግር የለብኝም። ለሰው ሁሉ እንደየስራው መጠን የሚከፍለው እግዚአብሔር ነው ማለት ሰው ለሰው መክፈል አይችልም። ፈጣሪ እኮ ይቅር ባይ ነው። ፈጣሪ እኮ ይቅር ባይ ነው። ምንም ነገርን ይቅር ይላል ፈጣሪ። ቂም ምናምን ያስኩ መስሎት ነው። እኔ ቂም አልያዝኩኝም። ጀስት ስቶሪ በየጊዜ የሆነ ሎኬሽን እየተቀየረ ቲክቶክ እየተቀየረ ምናምን ስቶሪው ሁል ጊዜ አብዴት ስለሚሆን ነው አሁን ያወራሁሽ። ለምን ያው እግዚአብሔር እንደ ሰው እንዳልሆነ አውቃለሁ። እግዚአብሔር እንደ ሰው አይደለም፣ አይዋሽም። ስለዚህ እግዚአብሔር እንደ ሰው ስላልሆነ እኛ ደግሞ የምንመላለሰው እንደ ሰዎች ነው። ስለዚህ ምንድን ነው ልልሽ የምፈልገው ለሰው ሰው ሁሉ ሰው የዘራውን ያንኑ ያጭዳል ነው የሚለው መጽሐፍ ቅዱስ። ስለዚህ እኔ ምንም ልላት አልችልም። ከሄደችም አላውቅም፣ ብቻ ይሄ የህግ ስራ ነው የኔ ጉዳይ ስላልሆነ ማለት ነው። ቅር አይለኝም፣ ቂም ምናምን አልያዝኩኝም። ጀስት ስሜን በየጊዜው ስለሚያነሱት ስለምሰማ ነው። እሺ፣ ስለዚህ ማለት ነው ከገባች ሄደሽ ጠይቀሻት ታውቂያለሽ እስር ቤት? እኔ አልሄድኩም። እሺ ዋትሳፕ ላይ ቮይስ አድርጌልሻለሁ፣ ማስረጃውን ላኪልኝ። እሺ ቴሌግራም አለሽ? በቴሌግራም ነው ልልሽ የምችለው። ዋትሳፕ የለሽም? እሺ ቴሌግራም ልላክልሽ። አለኝ ዋትሳፕ አለኝ እኮ ግን እኔ ያስቀመጥኩት ፋይሌን ደግሞ ቴሌግራም ላይ ነው። እሺ ችግር የለውም። ያው ቴሌግራም ዩዘር ኔም ልኬልሻለሁ። ሀይ በይኝ። በዩዘር ኔም ካልሆነ ታገኘውም ኮፒ አድርገሽ ቴሌግራም ላይ ሄደሽ ፔስት ስታደርጊው ታገኛለሽ። ይኸው ዋትሳፕ ላይ ልኬልሻለሁ። ዋትሳፕሽ የራስሽ ፎቶ ፕሮፋይል ነው አይደል? እኮ በቃ ትክክል ነኝ፣ አልተሳሳትኩም ማለት ነው። እሺ አልተሳሳትሽም ማለት ነው። እሺ እናመሰግናለን። እሺ ቆይ ማስረጃው እንድላክል። ማነው ስሟ? ባለኝ ማመስገን የማን መሰላችሁ? ይቀረኝ ቁጥር አቤት ተብ ያልሽኝ አንቺ ነሽ ማሬ? አዎ ቁጥር